በ120 ዓመት የተሰራ ህንፃ ኤክስፓየሩን የፈራረሰበት ሀገር በክፋት ለጠገበ ፈረንሳይ $2 ቢሊዮን በየወሩ እንድንበላ ወደብ የ120 ሚሊዮን ጉሮሮ ያነቁ ኤርትራውያን አሁን ተመልሰው የኢትዮጵያን ኢኮኖሚ ይዘውት ቁጭ ብለዋል። ያሳፍራል። በዳቦ በግራም የሚሸጥበት ሀገር አንድ ሜሎቲ ለመጠጣት አላንድ ሰው አንድ ነው። ለአቅመ አዳም የደረሱ ልጆችን ይዘህ 5-6 ካልተረከብክ እንደ ስኳር እንደ ቀበሌ ስኳር ኤርትራ ውስጥ ቢያን ማረጋችን ትግሬዎች ሁለቱ ትግሬዎች አንድ ሆነው እየመጡ ነው። የድሮ እቅዳቸውን እያስፈጸሙ ነው። ጀነራል አብዱራህማንን ረድተው ቲዲኤፍ ረድቶት መጣ፣ ወደ ስልጣን አመጡት። ድሮም የመጡት በዚያ በኩል ነበር። አሁንም ትግሬ ለመምጣት በዚያ ዙሮ አውቀው 2 ዓመት ለፋኖ መሪዎች የተሳሳተ መረጃ እየሰጡ ክልሉ ውስጥ አብይ አህመድ እንዲዋድመን ከክልሉ ፋኖ እንዳይወጣ ወደ አዲስ አበባ ሄዶ እንዳይዋጋ አውቀው ክልሉ እንዲወድም ለ2 ዓመት ሁለቱም ትግሬዎች ጠመንጃ እየላኩ ጥይት እየላኩ ቦምብ እየሰጡ አብይ አህመድ ደግሞ እየመጣ ፍርስርሱን አወጣ። ይሄ ነው የነገርናቸው። ዛሬ ዓለም አቀፍ ጣቢያዎች ዜናዎች አማራ ላይመለስ በዓለም ላይ ደደብ እንዳይማር አድርገውታል። ክልሉ ወድሟል። ራሱ የብአዴን መሪው የተናገረው 100 ቢሊዮን ያስፈልገኛል ብሎ እኛስ ምን አለ? ታዲያ ወደ ዋናው ነገር ስንመጣ ታዲያ ድርድር የሚባለው ድርድር ማለት እኮ አቅም ሲኖር ነው። ፋኖ ወደ አዲስ አበባ እየመጣ ነው ተብሎ አብይ አውሮፕላን ላይ በአኮኮብ ሲጀምር ነው ያ ድርድር የሚባለው። አቅም ሲኖር ነው። የትኛው ተደራዳሪ ነው? እነሱ መንግስት ናቸው። የአማራ ጦር ደግሞ ይሄ ሌባው ከሌባው ውጭ እኮ ያለው ጥሩ ሽምቅ ተዋጊ ነው። የትኛው ተደራዳሪ ነው? ህወሓት መንግስት የነበር እኮ ነው። ሚሳኤል እኮ አለ። እንዴት ነው እነዚህ ሁለት ትግሬዎችንስ ይሄን ሁሉ ሜስ ለ40 ዓመት ያደረሱብን? ለምንድን ነው ትግሬን ምን ለማመጣው? እንደውም እንገንጠል ካሉ ተዋግተን መገንጠል አለብን ቀድመን ነው የምላችሁ። ምንም አይጠቅሙንም። ሁለቱ ትግሬዎች ከአማራ ክልል በፍጥነት መውጣት አለባቸው። ይሄን ስናል ገና ጥይትም እንደሚጠብቀን እናውቃለን። እዚህ ከተማ እኮ ማት ኤርትራዊ ያለ በስደት አባረውት፣ ግን ይሄን ነገር ሲነገር አይ አሰብማ የኛ ነው፣ የአማራ የጋራችን ነው፣ የኦሮሞ ሴቶች የጋራችን ነው፣ እንጀራ በየአይነቱ ቁርጥ የጋራችን ነው። በዳቦ በግራም የሚሸጥበት ሀገር አንድ ሜሎቲ ለመጠጣት አላንድ ሰው አንድ ነው። ለአቅመ አዳም የደረሱ ልጆችን ይዘህ 5-6 ካልተረከብክ እንደ ስኳር እንደ ቀበሌ ስኳር ኤርትራ ውስጥ ቢያን ማረጋችን ከዚህ ጋር ሀገር ነው እንግዲህ በ120 ዓመት የተሰራ ህንፃ ኤክስፓየሩን የፈራረሰበት ሀገር በክፋት ለጠገበ ፈረንሳይ $2 ቢሊዮን በየወሩ እንድንበላ ወደብ የ120 ሚሊዮን ጉሮሮ ያነቁ ኤርትራውያን አሁን ተመልሰው የኢትዮጵያን ኢኮኖሚ ይዘውት ቁጭ ብለዋል። ያሳፍራል።